ዛሬ ጥቅምት 25 ቀን 1982 ዓ.ም ስለተከናወነው የአጼ ምኒልክ ሥርዓተ ንግሥት እናወራለን። ዋቢያችን የጸሐፌ ትእዛዝ ገብረ ሥላሴ ታሪከ ዘመን ዘዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ መጽሐፍ ነው። አጼ ዮሐንስም ከንጉሥ ተክለ ሃይማኖት ታርቀው ጎጃምን ለቀው መመለሶ ከታወቀ በኋላ የአጼ ምኒልክም ጉድሮ ግንደበረት ሂዶ የነበረው መኳንንቱም ሰራዊቱም ጠቅሎ ተመልሶ ገባ። አጼ ምኒልክም ወደ ወሎ ጉዞ ጀመሩ። በየካቲት በ28 ቀን ተነስተው በመጋቢት 6 ቀን ደብረ ብርሃን ከተማዋው ገቡ። በመጋቢት 11 ቀን ከደብረ ብርሃን ተነስተው ተጓዙ። በ17 ቀን ቀወት ሲደርሱ ሰንበትን ለማክበር ውሎ ሆነ። በዚያም ቀን አጼ ዮሐንስ አረፉ የሚል ወሬ ተሰማ። አጼ ምኒልክ መጋቢት 29 ቀን ቅዳሜ በቦሩ ሜዳ ላይ ሰፍረው ባለ እርጋ ገዢህ እኔ ነኝ ብለው በነጋሪት አዋጅ አስነገሩ። አንድ ጦር ሳይወረወር አንድ ሽፍታ ሳይነሳ ሁሉንም ጠቅልለው አጼ ምኒልክ በኢትዮጵያ ሹምሽር አደረጉበት። ከዚህም በኋላ በሰኔ 7 ቀን ወደ ሸዋ ተመልሰው ተጓዙ። በየአገሩም ሁሉ ሰላም ሆነ። ከዚህ በኋላ በዘመነ ማቴዎስ ላሙ በሬው አልቆ አጼ ምኒልክም በዚህ አዝነው ነበርና ሥርዓተ መንግሥት ለማድረግ አላሰቡም። መጥረቢያና ዶማ አስበጁ። ወታደሩም ባላገሩም እንዲቆፍር አደረጉ። በየአገሩም ለመኳንንቱ እየላኩ ወታደሩም ባላገሩም እንዲቆፍር አዘዙ። በሬ ስላለቀ በአህያና በበቅሎ በፈረስ ታረሰ። ከዚህ ወዲህ ሥርዓተ መንግሥት ለማድረስ አስበው መሰናዶ ተጀመረ። ጠጅ መጣል፣ ድልህ መፍጨት፣ ቦሆ ማቡካት ሆነ። በንጉሠ ነገሥቱ ቤት በወይዘሮ ጣይቱ ቤትም ልክ የሌለው ድግስ ተደገሰ። እመቤታችን እግዝእትነ ማርያም እንጦጦ ከተሠራው ቤተ ክርስቲያን በገባች በሁለተኛው ዓመት በ1882 ዓመተ ምህረት በዘመነ ማርቆስ ሥርዓተ መንግሥት ተደረገ። እመቤታችንም እግዝእትነ ማርያም ወረታዋን አላስቀረችም። ለእሷ በተሰናዳበት ዳስ ሥርዓተ መንግሥትም በዚያው ላይ ተደረገ። ነገር ግን ከዳሱ ስፋት 15 ክንድ ተጨመረበት። የዳሱም ባላ በዚያው ስፍራ ላይ መተከል ተጀመረ። የእንጀራውም የወጡም ዳስ እንደዚያ ሆኖ ተበጀ። ዳሱም ውስጡም ላዩም በነጭ ሸማ እንደዚያ መልካም ሆኖ ተለበጠ። 100 ክንድ ወደ ታች አግድመቱ 250 ክንድ ከዚህ በላይ ያሉት ጠፈርና ባሎች 100 ክንድ ወደ ታች አግድመቱ 250 ክንድ ከዚህ በላይ ያሉት ጠፈርና ባሎች በአረንጓዴ፣ በሰማያዊ፣ በቢጫ፣ በወርቀ ዘቦ ግምጃ ተሸለሙ። በዙፋኑም ከሰርፉ በላይ የወርቅ ምንጣፍ፣ የወርቅ መከዳ በተዋረዱም በድንኩም ላይ እንዲህ ሆኖ ተዘርግቶበታል። በግምጃ ከተሸፈኑት ምሰሶች በላይ ካለው በወለሉም በግራም በቀኝም ስጋጃው፣ ወላንሳው፣ ምንጣፉ፣ ግብረ መርፌው እየገጠመ ሙሉን ተነጠፈበት። ምንጣፉም እንዳይበላሽ እታች አቴና፣ ከዚያ ላይ ቄጤማ፣ በዚያ ላይ ምንጣፉን ዘረጋው። በመንበረ መንግሥቱም አረንጓዴ ሐር፣ ሰማያዊ ሐር መስ ግምጃ፣ ወርቀ ዘቦ ሐር በአራት ማዕዘን ተጋርዶበታል። ከዚያም ቀጥሎ በረድ የመሰለ ብሩህ የማይታወቅ እንደ መስተዋት የሚያብለጨልጭ ሙሉውን ተጋርዷል። ይኸውም መጋረጃ ከውስጥ ሆኖ ከውጭ ያለውን ሰው ያሳያል። ከውጭ ያለው ግን ወደ ውስጥ አያይም። ከመንበረ መንግሥቱም በላይ ከጠፈሩ በታች በቀኝም በግራም 10 አናቆ የመሰሉ ተሰቅለዋል። መልካቸውም ልዩ ልዩ ነው። በዙፋኑም ኋላ ወደ ትልቁ ሰገነት የሚያስወጣ ባለሟሎችና መኳንንቶች የሚመላለሱበት ያዕቆብ በፍኖተ ሎዛ ያየውን የመሰለ መሰላል ነበረ። መሰላሉም በቀይ በአረንጓዴ በቢጫ ቀለም የተሸለመ ነው። በዳሱም መሃል ለመሃል 82 ማብሪያ ተሰቅለዋል። ደግሞ 16 የብርጭቆ ማብሪያ በዙፋኑ በቀኝና በግራ ተሰቅሏል። 2 ማብሪያ ግን በዙፋኑ ግንባር ያሉት የአጼ ምኒልክ መልክ የተቀረጸባቸው 30 ጧፍ የሚያስተክሉ ናቸው። ዳሱም እጅግ አጊጦ ውበት አፈነው። ከተማይቱም በሰው ሰክራለች። የንጉሥ ተክለ ሃይማኖትም ሰዎች ከአባይ ወዲህ የተሾሙት ራስ ደረሶ ከነሰው፣ ደጃች በላይ ከነሰው መጥተዋል። ንጉሥ ተክለ ሃይማኖት ግን የአባይ ውሃ ካለ ታኅሳስና ካለ ጥር ለማሻገር አይጠረጠርምና በዚህ ምክንያት ቀርተው ነበር። ራስ ሚካኤልም ወሎን ወረ የመኑን ይዞ የሳይንቱም ገዢ ደጃች መንገሻ እነዚህም ከነሰዋቸው መጥተዋል። የአጼ ምኒልክም ሰው መኳንንቱም ሹማምንቱም ጠጁን ፍሪዳውን ደግሶ ለግብር ማግቢያ በየደጁ እንደ መጠኑ ዳሱን እየጣለ የመጣውን ሰው ሁሉ ተቀብሎ በየቤቱ አግብቶታል።
በዚያን ሰሞን መንግሥቱ አዲስ ስለሆነ ካህኑም፣ ጨዋውም፣ ባላገሩም፣ ወታደሩም አንድ የቀረ የለም። መንግሥቱን ግን አዲስ ነው ማለታችን ከዳዊት ጀምሮ እስከ ዳግማዊ ምኒልክ ድረስ ሲያያዝ መምጣቱን ፍጥረቱ ያውቀዋል። ነገር ግን መስከረምና መንግሥት ሁልጊዜ አዲስ ነውና ስለዚህ አዲስ እንላለን። በዳሱም ባሕራት ሰደቃ ተዘርግቶበታል። የጠጁን ጎርፍ የሚወርድበት ማርያም የገባች ጊዜ እንደተበጀ እንደዚያው ነው። የቀረው ሥራ ሁሉ የመብሉ የመጠጡ የማርያም ጊዜ እንደተደረገው እንደዚያው ነው። ይህም ሁሉ ከተፈጸመ በኋላ ጌታ በተወለደ በ1882 ዓመት በዘመነ ማርቆስ በጥቅምት 24 ቀን በ3 ሰዓት አጼ ምኒልክ ወደ ምጽዋት ወጡ። በዚያም ቀን የተመጸወተው የሸማው፣ የብሩ፣ የጨው፣ የፈረሱ፣ የበቅሎው ልክ መጠን የለውም። እግዚአብሔር ይቀበለው እንጂ በግምጃ ቤቱ ገንዘብ የቀረበት አይመስልም። እንዲህ ሲያደርጉ ውለው 12 ሰዓት በሆነ ጊዜ ሥርዓተ መንግሥት ለማድረስ ጃንሆይም፣ ወይዘሮ ጣይቱም፣ አቡነ ማቴዎስም፣ ካህናቱም፣ መኳንንቱም ከመቤታችን ከታቦተ ጽዮን ቤተ ክርስቲያን ሄደው አደሩ። ካህናቱም በአራት ማዕዘን ሆነው ማኅሌት ቁመው አደሩ። አቡንና እጨጌም ከደብረ ሊባኖስም የተመረጡ ካህናት ከመቅደሱ ነው ከብሉይና ከሐዲስ ለመንግሥትና ለካህናት የሚገባውን ቀለም እያነበቡ ሲጸልዩ አደሩ። በአራት ገጽ ያሉት ካህናትም ተባብረው በ9 ሰዓት መወድስ ጀመሩ። ጉሳ ተመርቶ ቅንት ሰይፈከ ብለው ሲዘሙ ጳጳሱ የወርቅ ሰይፍ ባርከው አስታጠቆ። 2 ባለ ወርቅ ሽቦ ጦርም አስያዞ። በቤተ ክርስቲያን ያሉት ካህናቱ መኳንንቱ ከፊቶ እየወደቁ እየተነሱ ሰገዱሎ። በትረ ጽድቅ ወበትረ መንግሥት ከሲሉ የወርቅ ዘንግ አስያዞ። ወበንተዝ ቀባ ከሲሉ ለአባቶቹ ለነገሥታት የሚገባውን ቅባ መንግሥቱን ባርከው ጳጳሱ ቀቦ የወርቁንም ዘውድ ደፉሎ። እንዲህም ሲሆን ነግህ በሆነ ጊዜ ጳጳሱ አቡነ ማቴዎስ የአገራቸውን ልዩ ልዩ አልባሳት ለብሰው ከደብረ ሊባኖስም የተመረጡ ካህናት ከመንበረ ፀሐይም የተመረጡ መነኮሳት አቡነ ማቴዎስ ገባሬ ሰናይ ሆነው ቀደሱ። በእመቤታችንም በታቦተ ጽዮን ቤተ ክርስቲያን ከዕድሞ ግቢ በሁለቱ ዕድሞ ሙሉውን ውጩን በአደባባዩ ዙሪያውን እስከ ፊት በር ድረስ ወታደሩ አእምሮ ተሰልፎ ነበር። በቤተ ክርስቲያኑም አደባባይ መድፎች ታልበዋል። እምቢልታው መለከቱ ሲነፋ፣ አዝማሪው ሲያመሰግን፣ ነጋሪቱ ሲጎሸም የግርማው ብዛት ሰማይና ምድር ያለፈ መሰለ። ነፍጠኛውም በየተራ በያለቃው ተሰልፈዋል። አጼ ምኒልክም ከቤተ እግዚአብሔር በወጡ ጊዜ በ5000 ብር የተገዛ ከወዲያ አገር የመጣ በወርቅ የተሸፈነ ካባ ላንቃ ለብሰዋል። ባለ ወርቅ ጥላ ተይዟል። የወርቁን ካባ ላንቃ ለብሰው የወርቁን ዘውድ ደፍተው የወርቁን ዘንግ ጨብጠው የወርቁን ጫማ ተጫምተው በዚህ ጊዜ ንጉሠ ነገሥቱን ያየ ሰው መልአከ እግዚአብሔር መሰሉ እንጂ ሥጋ ያለበሰ ሰው አልመሰሉም። ሰራዊቱም የዘንባባ ቅጠል ይዞ 1000 ዓመት ያንግስህ እያለ ካህናቱ በጸናጽል በከበሮ ብሩክ ዘይመጽ እያሉ ቤተ ክርስቲያኑን አንድ ጊዜ ዞሩ። ከቤተ ክርስቲያኑ በስተቀኝ ከሁለተኛው ዕድሞ መካከል አልጋ ተዘርግቶ ምንጣፍ ተነጥፎ ንጉሠ ነገሥቱ ከዳዊት ንዑስን ደግመው ንጉሣችሁ እኔ ነኝ ብለው ከአልጋ ላይ ተቀመጡ። ያን ጊዜ ብዙ መሐሌት፣ ብዙ እልልታ፣ ግርግርታ ተደረገ። የአጼ ምኒልክም ባሕሪ ለሕዝብ የተስማማ ነውና ሰራዊቱ ልቡ በደስታ ተፈንቅሏል። ይህም ከሆነ በኋላ የንጉሠ ነገሥቱ በቅሎች ባሕር ለኮ ተስበው ቀረቡ። በወርቅ ኮርቻ በወርቅ መረሻት እስከ ጠናግሏ የተሸፈነችውን መደቡትን ነጠል አድርጎ መጨኔው ይዞ ወደ አልጋው ቀረበ። አጼም ተጋርዶሎ ከአልጋ ተነስተው ከበቅሎ በወጡ ጊዜ የነጋሪቱ፣ የመለከቱ፣ የእምቢልታው፣ የአዝማሪው ድምፅ ምን ይመስላል? እንዲህም እየሆነ ፊት እንደተናገርነው ወደዚያ ወደ ተጌጠው ዳስ ጉዞ ተጀመረ። ግምጃ ቀሚስ የለበሱ ባለ ወርቅ ለምድ የደረቡ በግራና በቀኝ የሐር መነሳንስ ይዘዋል። ደግሞም ወርቀ ዘቦ ቀሚስ የለበሱ ቀይ ከፈይ ለምድ የደረቡ ባለ ወርቅ መክድ ሰይፍ ይዘው በቀኝ በግራ ሆነው ይሄዳሉ። ራሶችም ባለ ወርቅ ቀሚስ ለብሰው ባለ ወርቅ ለምድ ደርበው ራስ ወርቅ አስረው ባለ ወርቅ ጋሻና ጠመንጃ ይዘው ግራና ቀኝ ሆነዋል። ሊቀ መኳሶችም ከፈይ ቀሚስ ለብሰው ካባ ላንቃ ደርበው
በንጉሠ ነገሥቱ ፊት ሊቀ መኳስ አባተ፣ ሊቀ መኳስ አድነው በኋላ ሆነው ይሄዱ ነበር። ደግሞም ሰይፍ ጃግሬዎች በንጉሠ ነገሥቱ ግንባር ባለወርቅ መክድ ሰይፍ ይዘው ተሰልፈው ቆመዋል። የእልፍኝ ዘበኞችም አምረው ተሰልፈው እንደ ግምጃ አጥር ዙሪያውን ገጥመውታል። ይጋባው ባለወርቅ ቀሚስ ለብሶ ባለወርቅ ለምድ ደርቦ ከንጉሠ ነገሥቱ የወርቁን ዘንግ ተቀብሎ በመስክ ግምጃ ሸፍኖ ይዞ ከሰይፈ ጃግሬዎች ኋላ ከሊቀ መኳስ ፊት ይሄድ ነበር። መነኮሳትም ልብሰ ክህነታቸውን ለብሰው በፊት በኋላ በቀኝ በግራ ሆነው ዙሪያውን ከበው ያጥናሉ። የቀሩትም ካህናት ከሰይፈ ጃግሬዎች ፊት በነጋሪቱ ኋላ በጽናጽል በከበሮ ያወድሳሉ። የቀረው ሰራዊት ግን ባለቃ ባለቃው ተሰልፎ ባለ ወርቅ ጣፋ፣ ባለ ብር ጣፋ፣ ባለ ቀርጠሙሽ ጋሻ የያዘው አንበሳ ለምድ፣ ባለ ወርቅ ለምድ የለበሰው የአንበሳ ጋማ ያሰረው ሜዳውን ሞልቶ ተሰልፏል። መንገዱም እንዳይጠብ ቤቱ እየፈረሰ አጥሩ እየተነቀለ እስከ ፊት በር ከአዳራሹ መግቢያ ድረስ ተደልድሎ አምሮ ተበጅቷል። ከዳሱም ሲደርሱ አጼ ምኒልክ ከበቅሎ ወርደው ከዙፋኖ በተቀመጡ ጊዜ መድፎች 101 ጊዜ ተተኮሱ። ከዚህም ቀጥሎ በተራራው በየዕድሞ በየሜዳው የተሰለፈው ነፍጥ ሙሉ ግብዓት ተተኮሰ። ከተኩሱም ብዛት የተነሣ እንደ ሐምሌ ጉም ጀንበሪቱን ሸፈናት። አቡነ ማቴዎስም ዳሱን ዙፋኑን ባርከው ወደ ቤቶ ሄዱ። ንጉሠ ነገሥቱም መጋረጃ ተጥሎ ዘውዱን ራቅ ማሰሬ አወረደሎ። የዳሱም ጌጥ በዙፋኑ ላይ የተዘረጋው የወርቅ ምንጣፍ የወርቁ መከዳ የእንቁጣጣሽ አበባ ይመስል ነበር። ከዚያ በኋላ መሶብ መግባት፣ ጠጅ መስጠት ተጀመረ። ጠጁም እንደ ልማዱ ባሸንዳ ይፈሳል። ነገር ግን በዚህ ዘመን ከብት አልቆ ነበርና የሥጋ ነገር ጥቂት አጠር ይላል። እንዲህም እየሆነ ሲበላ ሲጠጣ ውሎ ሰው እየመረቀ እያመሰገነ ይወጣ ነበር እንጂ ሰክሮም ይፈክር ተጣልቶም ይማታ ሰው አልነበረም። ሰኞም እንደዚሁ ግብር ሆኖ ዋለ። በነጋው ማክሰኞ እቴጌ ጣይቱ ሥርዓተ መንግሥት የሚያደርሱ ነውና በእልፍኝ መሰናዶ ሆኖ ዋለ። ምሽትም ሲሆን ንጉሥ እልፍኝ በገቡ ጊዜ የንጉሠ ነገሥቱም የእቴጌም አዛዦች ተባብረው ወደ ዳሱ ገቡ። 82ቱም ማብሪያ አንድ ጊዜ አበራው። ሰውም 50 60 የሚሆነው በሰም የተጠማውን ፋና አብርቶ ይዞታል። አዛዦቹም ሰደቃውን ተካፍለው እንጀራውን ጣሉበት። ሥጋ ቤቱም ፍሪዳውን፣ ሙክቱን፣ በጉን እያረደ ለወጥ ቤቶች ይሰጣል። ወጥ ቤቶችም የተመለሰውን ድስት እያጠቡ ሲጥዱ ሲሰሩ አደሩ። በዚያም ቀን በዳሱም በወጥ ቤቱም በግቢውም ላይኑ እንቅልፍ የሰጠ የለም። የእቴጌ ዘውድ መጫን እንግዳ ነገር ስለሆነ ንጋትም በሆነ ጊዜ የደንገጡሮች አለቃ ከነጭፍራዋ ገባች። መሣሪያቸውም ልብሳቸውም ሲሰናዳ ሰንብቷልና መልበስ ማጌጥ ጀመሩ። ወርቅ ማርዳ፣ ወርቅ ድሪ፣ ወርቅ ጉትቻ በጋሚያቸው ላይ ነጭ ሻሽ እያሰሩ ወርቅ ወለባ አድርገዋል። በዚያን ሰሞን ብር ያጌጠ ገረድ የለም። ከአርመን የመጣ ዲክራን የሚባል ዘውድ ሠራተኛ አለ። ከጓዳ ወርቁን ወስዶ የሴቱን መሣሪያ ሁሉ በወርቅ ጠልቆታል። አጼ ምኒልክ ከዳሱ ሂደው ከዙፋኑ ተቀመጡ። አቡነ ማቴዎስም ካህናቱም ገቡ። በንጉሠ ነገሥቱም ቀኝ አልጋ ተዘርግቶ ነጭ ሐር ተጋርዶ ለእቴጌ ተዘጋጅቷል። በዚያን ሰሞን ከሸዋ ወይዛዝር ከቤቱ አንድ የቀረ የለም። የአጼ ምኒልክንም የእቴጌ ጣይቱንም መንግሥት ለማየት ተሰብስበዋል። ሴት ወይዛዝሩም ከሴቶች ቤት መልቶ ከእልፍኝ ደጃፍ ድረስ መሬት ስለሆነ ችሎታል። የእቴጌም ደጋፊዎች ቀረቡ። ግምጃ ቀሚስ ለብሰው ቀጭኑን ኩታ ታጥቀው የወርቁን ጥላ በቀኝ የሐሩን ጥላ በግራ ይዘዋል። እቴጌ ጣይቱም የወርቅ ጫማ አድርገው ወደ ዳሱ ሄዱ። ከዚያ ከተዘጋጀው አልጋ ተቀመጡ። እቴጌ የለበሱትን ግን ይህን ይመስላል ብለን ለመጻፍ አይሆንልንም። ከወዲያ አገር የመጣ እንደ ፀሐይ የሚያንጸባርቅ ለብሰዋል። የቀረውን አናቅም። ካህናቱም ዳዊት ውዳሴ ማርያም ደግመው ጸሎተ አኮቴት አደረሱ። ጳጳሱም አቡነ ማቴዎስ ከመጋረጃ ውስጥ ገብተው ዘውዱን ከንጉሠ ነገሥቱ እጅ ተቀብለው ደፉሎ። ከዚህ በኋላ መጋረጃ ተገለጠ። ካህናቱም አይቲ ዛቲ መድኃኒት ብለው አመልጥነው ነበርና አክሊለ ተቀጺል አታንሶሱ እያሉ በከበሮ በጽናጽል ይረግጡ ነበር። ራሶችም ደጃዝማቾችም መኳንንቱም በፊቶ እየወደቁ እጅ ነሱ። በዚህ ጊዜ እምቢልታው፣ መለከተ አዝማሪው፣ ነጋሪቱ፣ ልልታው በተሰማ ጊዜ ፍጹም ግርማ መንግሥት ሆነ።
ከዚህ በኋላ እቴጌ ጣይቱ ወደ እልፍኞ ገቡ። ከአልጋዋ ከተቀመጡ በኋላ መድፎች 51 ጊዜ ተተኮሱ። ከዚህ ቀጥሎ ባለመዋሎች፣ የእልፍኝ ዘበኞች፣ የእቴጌ ሰዎች፣ አስታጣቢዎች፣ ቀጂዎች፣ ባሩድ ቤቶች፣ እነዚህ በግቢ ውስጥ ተሰልፈው የነበሩት ግብዓት ተኮሱ። ከዚያ ቀጥሎ ሲናደርያዥ፣ ከዚያ ቀጥሎ ፈረስ ዘበኛው የመኳንንቱ ሎሌ፣ ከዚያ ቀጥሎ ቱርክ ባሻው የክረምት ነጎድጓድ አስመስሎ ተኮሰ። እንዲህም እየተቀጣጠለ ሳያቋርጥ ተኩሱ 1 ሰዓት ያህል ቆየ። ከተኩሱም ብዛት የተነሣ ከተማይቱ በጢስ ተሸፈነች። አቡነ ማቴዎስም ባርከው አቡነ ዘበሰማያት ሰጥተው ወደ ቤቱ ሄዱ። እቴጌ ጣይቱም ዘውዱን እንደ ደፉ ከዳሱ ተነስተው ወደ እልፍኝ በገቡ ጊዜ ራሶች፣ ደጃዝማቾች፣ ሊቀ መኳሶች ጠመንጃውን እያነገቱ፣ ካህናቱ በከበሮ በጸናጽል እየረገጡ ተከተሉ። ነገር ግን ከዳሱ ተነስተው እልፍኝ እስኪገቡ ድረስ የተደረገውን ዓለም እንኳን ለመናገር ለማየትም ያስቸግራል። አጼ ምኒልክም በዳሱ እቴጌ ጣይቱ በእልፍኝ ግብር አገብተው በመብል በመጠጥ በዓለም በደስታ እስከ 11 ሰዓት ድረስ እንግዳ ነገር ሆኖ አለ። መንግሥትም ተደላድላ በስፍራዋ ገባች። የዓለም ሙሽራ አየነ። በጠጁም በሥጋውም ባረቄው በግምጃው በወርቁ በወንዱ በሴቱ መሣሪያ አጌጠች፣ ተሽቀነደረች። በአጼ ቴዎድሮስ 15 ዓመት፣ በአጼ ተክለ ጊዮርጊስ 3 ዓመት፣ በአጼ ዮሐንስ 18 ዓመት የቆየችው መንግሥት ከዳዊት ከሰለሞን ከምኒልክ መንግሥት ገባች። ጸሐፌ ትእዛዝ ገብረ ሥላሴ ታሪከ ዘመን ዘዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ